የቱን ልመልስልክ? ዲካስ በል እንጂ አንድ በአንድ ጠይቀኝ ከዛ መልስልሃለሁ። እሺ ወረቀቱን ሰጠሻት? አዎ ሰጥቻታለሁ። ስትሰጫት ምን አለች? አይ ምንም አላለችኝም። ያው ስትጠይቀኝ አንተ እንደላክላት ነገርኳት። እውነት? እና እኔ እንደላኩላት ስታውቅ ምን አለች? እንዴ ያው ምን ትላለች? መቀበል ነው፣ ሌላ ምን ይሆናል? እና እንዴት ነህ? መንቀሳቀስ ምናምን ትችላለች? አዎ አሁን መንቀሳቀስ ትችላለች፣ ግን ትንሽ አንገቷ አካባቢ ትንሽ መንቀሳቀስ ይከብዳታል። ብቻ ግን ለሁሉም ፈጣሪ ይመስገን። እሱስ ማ ያ ሰይጣን? እሱ ምንም አልሆነም። ያው ግጭቱም የተፈጠረው እሷ በተቀመጠችበት ቦታ ላይ ነው። ምን መኪናው ከዛ እሱ ምንም አልሆነም። ማለት ወይኔ ናታ ተረጋጋ። ቆይ ምን እየሆንክ ነው? ያ ሰይጣን የኔን ጨረቃ ሊገላት ነበር። የኔን ጨረቃ ናታን ተረጋጋ። እንደዛም እኮ ላይሆን ይችላል። ዋናው ደግሞ መትረፏ ነው። አዎ ወንድሜ ቤዝ ልክ ናት። ዋናው እኮ ሰው መትረፍ ነው። እናንተ ዝም በሉ። የኔን ጨረቃ ላላት እንደዛ ነው የምታሰቡት? ያሟቸዋል። በቃ ናት ተረጋጋ። ተረጋጋና አስብ እያልኩ እኮ ነው። እንደውም በጣም ተረጋግቻለሁ። ታውቃለህ፣ በጣም እሱ ነገር ነው እንደፈለገ እንዲያደርጋት ትውጠት የሰጠሁት። ሰላም የሰጠው አሁ ገብቶኛል። በቃ አሁ ገብቶኛል። ናታን ለምን ከመንገዱ ትወጣለህ? ለምን ትንሽ ብቻ ትንሽ? ናታን እጅግ በጣም ተናደደ። ምክንያቱም ያፌት የኤፍራታ ልጅ ለመግደል ወሰነ። ያፌት እጅግ በጣም ተናደደ። ካልገደልኩት አለ። ሉሊት ደግሞ ከእጽ ጋር እየተፋጠጡ ነው። ምክንያቱም እጽ ሁሉ ነገር እንደምታስታውስ ጉዴ ፈላ እያለች ሉሊት በጣም ፈርታለች። ያፌት ደግሞ ሉሊን ካልገደልኩ ያፌትን ካልገደልኩ እያለ ናታን በጣም ተበሳጨ። ልጄ ሊገልብኛል እያለ እሪ ያዙ ልቀቁ እያለ ሰረጥ ነበር። ሉሊትና ጽ እየተፋጠጡ ነው። ኤፍራታ ልጇን ለመግደል ያፌት ወስኖ ተነስቷል። እጅግ በጣም አዝናለች። ያፌትና ገኒ ደግሞ ያፌት ቤት ተቀጥራ ለመስራት ወሰነች። ምክንያቱም ልጇ አጠገብ ለመሆን ስለፈለገች ልጇን የሷን ልጅ ኤፍራታን ለመጠበቅ ስትል ግዴታ ልጄ ጋር መሆን አለብን ብለን ለመቀጠር ፈልገች ከሆነ በቃ ተቀጥሪና ስር እያላት እያመናጨቃት ተቀጥራ እንድትሰራ ትእዛዝ ሰጣት። የቤት ሕግ ማክበር አለብሽ እያላት እያስፈራራት ነበር። ያፌት ገኒ እሺ ትእዛዝን እፈጽማለሁ ብላ ታስማማች። ተቀጥራ ድጋሚ ያፌት ልትሰራው ማለት ነው። እንግዲህ ያፌት ደግሞ ናታን እጅግ በጣም ተበሳጭቷል። ንዴት ላይ ነው ያለ። ምን ተፈጠረ እያለ ተጨናንቋል። የስራ ጉዳይ አለበት። ስራን እንሰራለን። ስልክ ተደወለለት። እሺ አሁን መጣ እያለ በብስጭት ነበር። ንዴት ጥፏል ማለት ነው።